የሀበሻ ባሪያ ነው። የቆዳው ቀለም መጥቆር ከታላላቆቹ ተርታ ለመቆም አላገደውም ነበር። እንዲሁም የረሱል ሰለላሁ ዐለይሂ ወሰለም የቅርብ ባልደረባም ጭምር ነበር። ለሰሃቦች እና ስሙን ሲጠራ በተሰማ ቁጥር የሚሰሙት ያለፉት አሁን ያለነው እንዲሁም ቀጣይ ትውልዶች ዘንድ ተወዳጅ የሆነ ረሱል ሰለላሁ ዐለይሂ ወሰለም የጀነት መሆኑን የመሰከሩለት ምርጥ ሱሐቢ የጀግኖች ጀግና ለአላህና ለረሱል ሰለላሁ ዐለይሂ ወሰለም ለመታገል ህይወቱን ነፍሱን ሳይሰስት የገበረ ዘመን ተሻጋሪ ድንቅ ታሪክ ያለው ታላቅ ሱሐባ በመካ ምድር አዛን ሲል የሰማው ሁሉንም ልቡን አንዳች ስሜት ውስጥ ከቶ ልብን ለኢማን የሚያስጠጋ ሙእሚኑ ኩፋሮችን የሚያስደንቅ ግርማ ሞገስና ውዴታ ላኢላሃ ኢላላህ የሚለውን የሐቅ ምስክርነት በምላሱ ከመመስከር አልፎ ከደሙ ከፈሰሰው ቀለም ከባድ ቋጥኝ ሲጫንበት ከደቀቀው አጥንቱ አሐዱን አሐድ ብሎ በደማቅ ቀለም በእስላም ሸራ ላይ ያስፍሮታል። ስቃዩ ሲበዛበት ተሸንፎ የጣዖቶቻቸውን ስም ይጠራል ብለው በማሰብ በዚያ እንደ እሳት ንዳድ በሚያቃጥለው የአረቢያ ምድር አሸዋ ላይ አስተኝተው ቋጥኝ ቢጭኑበትም ገራፊው እስኪደክመው ቢገርፉትም ካቋሙ ፍክች ሳይል አሐዱን አሐድ ብቻ ይደጋግም ነበር። በሰዓቱ ትዕይንቱን ለተመለከተ ሰው ይህ ንግግር እየደረሰበት ያለውን ስቃይ ረገብ ያደረገለት ይመስልም ነበር። እሱም የረሱል ሰለላሁ ዐለይሂ ወሰለም ሙአዚን ቢላል ኢብኑ ረባህ ረዲየላሁ ዐንሁ ወአርዳ ያ ሐቢቢ ያ ረሱል ሰለላሁ ዐለይሂ ወሰለም ኮቲውን ጀነት ላይ ሰማሁት ያሉለት ታላቅ ሱሐባ ቢላል ኢብኑ ረባህ ከሂጅራ በፊት ከ40 ወይም ከ30 በሚገመት ዓመት ከአባቱ ረባህና ከእናቱ ሐማማ በመካ ውስጥ ተወለደ። እናቱ የቆዳው ቀለም እጅግ ከመጥቆሩ የተነሳ ቢላልን ለማሸማቀቅ በኢብኒ ሰውዳ ወይም የጥቁሯ ልጅ እያሉ ይጠሩት ነበር። ቢላል መካ ላይ አደገ። በኒ አብዲዳር የተባሉ አረቢያዎች ባሪያዎችን ነበር። በኋላም አባታቸው ለተረገመው ለኡመያ ቢን ኸለፍ ባደራ ወይም በስጦታ መልኩ ሰጠው። ቢላል ለአሳዳሪው ኡመያ ያገለግላል። የረሱል ሰለላሁ ዐለይሂ ወሰለም የተውሂድን ጥሪ እንደ ማለዳ ጮራ እየፈነጠቀ መምጣቱን ተከትሎ ይህ ድንቅ ዜና ቢላል ጆሮ ጋር ይደርሳል። በዚያ ጊዜ ከረሱል ሰለላሁ ዐለይሂ ወሰለም እና የተወሰኑ ሰሃቦች ውስጥ ቢላል ቢን ረባህ አንዱ ነበር። በወቅቱ የሙስሊሞች ብዛት ከ10 አይበልጡም ነበር። የደረሰበትን መከራ ለሌሎች ሰሃቢዎች ከደረሰባቸው እጅግ የተለየ ነበር። ይህም የሆነው እንደ ቢላል አይነቶቹ በአሳዳሪዎቻቸው የባርነት ቀንበር ውስጥ ለሚገኙ ደካሞች የፈለጉትን እምነት መርጠው መከተል እንዲሁም የጌቶችን ጣዖት መካድ ምህረት የማይገኝለት ወንጀል ነው። ቢላልም በአሳዳሪው ኡመያ ቢን ኸለፍ ለተመልካች የሚዘገንን ለአዳማጭ የሚቀፍ ግፍና በደል አደረሰበት። የሚከላከልለት ዘመድ አዝማድ ወይም ጎሳ አልነበረውም። ቢላልም የደረሰበትን ግፍ እንኳን ለሰው ለጉዝ አካል የሚከብድ ነበር። ኡመያ ቢላል አንገት ላይ ገመድ አስሮ ህፃናቶች እንዲጫወቱበት ካደረገ እንደ እሳት በሚፋጀው አሸዋ ላይ የጎተተ መካ ከተማን ጠዋፍ ያስደርገው ነበር። በኋላም ቋጥኝ እንዲጫንበት አዘዘ። ተጫነበትም ረዲየላሁ ዐን ቢላል የስቃይ አይነቶችን ሁሉ አስተናገደ። ሶብርም አደረገ። አሐዱን አሐድ እያለ ከሚደጋግመው ውጭ ሌላ ቃል አይተነፍስም ነበር። ኡመያም እየደጋገመ በዚህ ስቃይ ውስጥ ትቆያለህ ወይ እስክትሞት አሊያም በላትና በውዛ እስክታምን ድረስ። ቢላልም አሐዱን አሐድ ከማለት ውጭ ተቆጠበ። ይህ አበሳጨው አሳዳሪው የቅጣትን ማት እየቀያየረ ቢሞክርም ቢላል ግን ወይ ፍንክች ሳይልለት ቀረ። ይህ ስቃይ ለቀናት በቀጠለ ሁኔታ ላይ እንዳለ አንድ ቀን አቡበክር ሲዲቅ በአካባቢው ሲያልፍ የቢላልን ስቃይ ይመለከታል። አቡበክርም ለኡመያ በዚህ ምስኪን አላህን አትፈራም ብሎ ይጠይቀዋል። ኡመያም አንተ ነህ ያበላሸው ከቻልክ አንተ ዋድነው በማለት ይመልስለታል። አቡበክርም እገዛሃለሁ ዋጋውን ንገረኝ ሲለው ኡመያ ዋጋውን አስወደደበት። ያው በልቡ አቡበክር እንደማይችል እያሰበ ነበር። ነገር ግን አቡበክር ሲዲቅ በተጠራው ውድ ዋጋ ተስማማ እና ገዛው። ኡመያም ሽያጩ ከተከናወነ በኋላ ከጠራሁት ገንዘብ አሳንሰህ እንኳን ብትጠራ ተስማምቼ ሽጥልህ ነበር ሲለው አቡበክርም ከጠራው ገንዘብ የበለጠ አስወድደው ቢሆን ገዛህ ነበር በማለት መለሰለት ረዲየላሁ ዐን አቡበክር። ከዚያ በኋላም ቢላል አዛዥም ሆነ ፈላጭ ቆራጭ የሌለበት ነፃ ፍቃድ ያለው ነፃ የአላህ ባሪያ ብቻ ሆነ። ከዚያም ከትንሽ ጊዜ በኋላ አላህ ለረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ሙነወራ ሂጅራን ፈቀደ። በዚያ ሰዓት የስሪብ ትባል ነበር። ቢላልም ከረሱል ሂጅራ በኋላ ወደ መዲና ሙነወራ ሰደደ። የረሱል ሰለላሁ ዐለይሂ ወሰለም ተማሪና የቅርብ ባልደረባ ሆነ። የረሱልን ብዙ ጥበቦችን ተማረ። ረሱል ሲሰግዱ ይሰግዳል፣ ጦርነት ሲሄዱ አብሮ ይሄዳል፣ ለቀናት ሰፈር ከወጣ አብሮ ይሳፈራል፣ ሲመለስ ይመለሳል። ረሱል ሰለላሁ ዐለይሂ ወሰለም እንደ ጥላው ይከተለው ነበር። ረሱል ሰለላሁ ዐለይሂ ወሰለም የቢላልን ድምጽ ለአዛን እንደሚሆን እንዳወቀ አዛን አድርግ ብሎ አዘዘው። በእስላም የመጀመሪያው ሙአዚን ሆነ። ረሱል ለቢላል በስጦታ መልኩ የጦር መሳሪያ ሰጥቶት ነበር። ያ ስጦታ በህይወት ዘመኑ ሁሉ አብሮት ነበር። ከአመታቶች በኋላ ሙስሊሞች አላህ ነስሩን ለገሳቸውና ፈትህ መካ ወይም መካን የመክፈት እድል አጎናጸፋቸው። ያ ቀን ከአላህ በስተቀር ማንም በገሃድ መመለክ ያቆመበት ቀን ነበር። ያ ቀን ኩፍር ያበቃበት ቀን ነበር። ያ ቀን ክብር፣ ጌትነት፣ አምልኮት ለአላህ ዋሂድ አልቀሃር የሆነበት ቀን ነበር። ያ ቀን ለነብዩና ለሰሃቦች የድል ቀን ነበር።
ያ ቀን ለቢላል ለእይታ አንሶባቸው በዋጋ ረክሶባቸው ግምት የማይሰጥባት የነበረችው መካ የረሱል ሙአዚን የቅርብ ባልደረባ የአላህ ባሪያና ታላቅ ሱሐባ ሆኖ ከሙስሊሙ ወታደሮች እኩል ተሰልፎ በክብር መካን የረገጠበት የድል ቀን ነበር። ያ ቀን ረሱል ቢላልን አምጡልኝ ብሎ ከሁሉም ነጥሎ ይዞት ወደ ካዕባ ውስጥ በመዝለቅ ጣዖቶችን እንዲያፈራረስ የተጋበዘው ብቸኛውም ሰው ነበር። ያ ቀን ረሱል ቢላልን ካዕባ ላይ ወጥቶ አዛን እንዲያደርግ ማለትም በመካ ምድር ላይ ያለምንም ፍርሃት መደበቅና መሳቃቅ አላህ ስም ተጠርቶ የመካ ተራራዎች ሳይቀሩ ያስተጋቡበት ነበር። አላሁ አክበር፣ አላሁ አክበር። ያ ቀን ሽርክ፣ በደል፣ ኩፍር፣ ኢፍትሃዊነት ወድቆ የላኢላሃ ኢላላህ ባንዲራ የተውለበለበበት ነበር። ቢላል እጅግ በጣም አላህን የሚፈራ ተቀይ ዛሂድ ለዱንያ ጭንቀት የሌለበት ይልቁኑ አኺራውን የሚናፍቅ ለአኺራው የሚተጋ ኢባዳ ላይ የሚያዘወትር ውዱዕ የማይፈታ ልቡ ዱንያ ላይ የማይንጠለጠል ድንቅ ባሪያ ነበር። የእሱ ሐሳብና ጭንቀት የዘላለም መዘውተሪያዋ ጀነት ሆነች። አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም ቢላልን ጠራውና ያ ቢላል ጀነት ውስጥ ኮቴህን ሰማሁት ብለውታል። ቢላል ረሱል ሰለላሁ ዐለይሂ ወሰለም ዱንያ ላይ ባሉበት ጊዜ ሁሉ ማዕዜናቸው ነበር። የቢላል የአዛን ድምጽ ልብ ሰርስሮ የመግባት አቅም አለው ረዲየላሁ አንሁ። በኋላም ረሱል ሰለላሁ ዐለይሂ ወሰለም ወደ አኺራ ከተሸጋገሩ በኋላ ቢላል አዛን ማድረግ ጀመረ። አሽሀዱ አነ ሙሐመድ ረሱሉላህ የሚለው ላይ ሲደርስ አቃተው። ጉሮሮውን የሐዘን ሲቃ ነቀው፣ አለቀሰ። ሰሃቦችም አብረውት አለቀሱ። በሚቀጥሉት 2 እና 3 ቀናቶች እንደ አንድ አይነት ክስተት ተከሰቱ። በመጨረሻም ቢላል አቡበክር ሲድቅን ከዚህ ኃላፊነት አውፍ እንዲለው እና እንዲያወርደው ጠየቀው። ቀጥሎም ጂሃድ ለማድረግ ወደ ሻም እንዲሄድ እንዲፈቅድለት ጠየቀው። አቡበክርም ቢላልን ስለሚወደውና ተለይቶ ተርቆ እንዲሄድ ስላልፈለገ እሺ ለማለት ሲያመነታ ቢላልም እንዲህ አለው፣ ነፃ ያወጣኸኝ ለነፍስህ ከሆነ ያዘኝ፣ ነፃ ያወጣኸኝ ለአላህ ከሆነ ለሱ ተወኝ ሲለው አቡበክርም ወላሂ የገዛውህም ለአላህ ብዬ ነው፣ ነፃ ያወጣውህም ለአላህ ብዬ ነው። ቢላልም ከዚህ በኋላ ለማንም ማዘን ማድረግ አልፈልግም አለው። አቡበክርም ይህም እንዳልከው ይሆናል በማለት መለሰለት። ከዚያም ቢላል በአላህ መንገድ ለመዋጋት ወደ ሻም ተሰደደ። አዛንም ሙሉ በሙሉ ራቀ። አሚሩል ሙእሚኒን ዑመር ቤተል መቅዲስን ለመክፈት በሄዱበት ወቅት በሻም አድርጎ ሲያልፍ የዛኔ ዑመር ቢላልን ይወደውና ያክበረውም ነበር። አዛን እንዳደርግ ተማጸነው። ቢላልም አዛን ማድረግ ጀምሮ አሽሀዱ አን ላኢላሃ ኢላላህ ወአሽሀዱ አነ ሙሐመድ ረሱሉላህ የሚለው ጋር ሲደርስ እንደተለመደው አለቀሰ። ሰሃቦችም አብረው አለቀሱ። ይህች ቀን ቢላል ለመጨረሻ ጊዜ አዛን ያደረገበት ቀን ነበረች። የጀነት ናፍቆት፣ የረሱል ሰለም ናፍቆት እንቅልፍ የነሱት የሀበሻው ቢላል በህይወት ዘመኑ ከረሱል ከተማራቸው ትምህርቶች መሬት ላይ አውርዶ በሱናው ሲኖር የነበረ ታላቅ ሰሃቢ ረዲየላሁ አንሁ። ቢላል ሞቱን ህመም በታመመ ጊዜ የሞት ፍራሹ ላይ ሆኖ ሚስቱ አጠገቡ ሆና አቤት ሐዘኔ፣ አቤት መከራዬ እያለች ስታለቅስ እንደሷ አትበይ፣ አቤት ደስታዬ በይ፣ ነገ እኮ ወዳጆቼን ልገናኝ ነው ሙሐመድና ባልደረቦቹን እያለ ሚስቱን ያጽናናት ነበር። ያው የማይቀረው ሞት መጣ። ቢላል በ20ኛ ሂጅራ ዓመት ዱንያን ለቆ ወደ ዳራ ለአኺራ ተሸጋገረ። ቢላል በሻም ምድር ሞተ፣ እዚያውም ተቀበረ። የሀበሻው ፈርጥ ታላቁ ሰሃቢ ቢላል ኢብኑ ረባህ ረዲየላሁ ዐንሁ። ውድ ሀያት ሚዲያ ፕሮግራም ታዳሚዎች እዚህ ድረስ አብራችሁን ቆይታችሁ ከሆነ አመሰግናለሁ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ከወደዳችሁት ላይክ እና ሼር ማድረግም እንዳይረሳ። በሚቀጥለው በሌላ ፕሮግራም እስክንገናኝ ድረስ መልካምን ሰንበት። ሰላም አለይኩም ወራህመቱላሂ ወበረካቱ።